ይሄንን ግን ታውቁ ነበር ሄሪቲክ ሮሽን ጃዱ ፊልም ላይ እንደተወነው ሞኛ ሞኝ ተብታባ ጅል ይሆናል ተብሎ እየተጠበቀ እንደነበረ በልጅነቱ ነገር ግን ሄሪቲክ የዓለምን ህዝብ በዚህ ፊልም አፋቸውን አስከፍቶ ማንነቱን አሳይቷቸዋልም ይባላል። ታውቃላችሁ እዚህ ምድር ላይ አብዛኛው ሰው እየጠፋ ያለው በሰው ምክንያት ነው። አትችልም አትሆንም እየተባልክ ለዛ ነገር እንኳን ተፈጥረ በሰው ምክንያት ከዛ ነገር ጠፍተ ቤት ተደብቀ ትቀራለህ። የሄሪቲክ ታሪክ በአንድ ወቅት እንደዛ ነበር ማለት ይቻላል። ምክንያቱም በትምህርት ቤት ውስጥ በራስ መተማመን ዜሮ ኮንፊደንስ የተባለ ነገር ምንም አይነት ነገር የለውም። የመንተባተብ ችግር ነበረበት። ተማሪ ፊት ቆሞ ማውራት ጭራሹኑ ነው ማይችለው። የደም መርጋት በሽታም በአንድ ወቅት ይዞት ነበር። የክፍል ጓደኞች ወይም ተማሪዎቹ እንግዲህ በቀኝ ጣቱ ላይ የነበረችበትን የድርብ ጣት እያዩ ይስቁበት ነበር። ተማሪ ያላችሁ እኮ ሲሳቅባችሁ ይሄን የሚጎዳው የምሬ ነው የምላችሁ። በቃ ሞራላችሁ እንዳለ ፈሰስ ነው የሚለው። ነገር ግን ሄሪቲክ በዛ መሃል ተደብቆ መቅረትን አልፈለገም ነበር። አባቱ በሚሰራቸው ፊልሞች ውስጥ ከካሜራ ጀርባ የሆነ ነገሮችን ማየትና ከአንዳንድ ትላልቅ ከነ ሻሩካ ከነ ሰልማን ትላልቅ ነገር መማር ጀመረ። በአባቱ ገዛም ቢሆን ይህን ፊልም ሄሪቲክ ከሰራ በኋላ ግን ሄሪቲክ ማለት 30 ሴቶች ለቫለንታይን ዴይ የፍቅር ጥያቄ ያቀረቡለት በዳንስ ችሎታው በትወና ችሎታው ምርጥ የተባለ አክተር ነው በአንዴ መሆን የቻለው። በመልክና በአቋሙ ምንም አይነት እንከን የማይወጣለት አክተር ተብሎ እንግዲህ ዓለም ላይ ያሉ ሴቶችን ልብና ቀልብ መግዛት ቻለ። በፊልም ውስጥ መተወኑና የመንተባተብ ችግሩን ብቻ አይደለም በመቀየር ብዙ ሰዎችን አፍ ሊያስከፍት የቻለው የህንድ ቁጥር 1 አማላይ ወንድ ተብሎ እስከ መጠራት የደረሰው የራሱን መልክና የራሱን አቋም በማስተካከል ነበር። ከዚህ በላይ ሞቲቬሽን አለ ትላላችሁ? እዚህ ጋር ሰው ሲጠብቃችሁ እናንተ እዚህ ጋር ስታሳዩት ማለት ነው። እስቴን ቪዲዮ ላይ ካርጉ ኮሜንት ላይ እስቲ ሰው ይገባዋል የምትሉ ደስ ያላችሁን ጻፉ። ይሄን አካውንት ፎሎ ሌላ እንደዛ አይነት ቪዲዮዎች ይመጡላችሁ። ይመቻችሁ።